እዛ ጉርፋ እንዳትመጣብኝ አለቀልሽ አቦሲ ነገር እሺ ካሜራ ከይተ ካሜራውን ተረንደ ያለ ታረሰለማ ወለሽ ተመልቢ ይሆን አንተ ከዞ እንደ ዲፈማ ያቆ እኮ ነው ልጅ ትመታኛለህ ጠይብ ልጅ ትመታኛለህ ሆነ አንድ ነገር ምንድነው ታዲያ እሺ ይቅርታ ያቆ ማረግልሽ ነገር የለኝም በወለዘይ እናት ወያንተ ምንድነው እንደ አይነት ነገር ግን የሆነ ነገር ማለህና ነው እንጂ ሙሽ ለዛ ለቪዲዮ ብላ አይደለም በእውነት አንተና ቪዲዮ የናትገኝ ነራጂ ነች ለምራጅ ዲፈማ ወይና እንደተማ ይቅርታ ታረግልኝም ማለት ነው ይቅርታ ማረግልሽ ነገር የለም እጂ ወዴት እንዴት ሂጂ ትላለህ ምን ትላለህ ይቅርታ በለኝ ከራስ ይቅር በለኝ ይያልኩ ነገር የለም ለማች ወላሂ ይችላል ተናንተ السلام عليكم ورحمة الله وبركاته وردتو تاغينيا في كبيم ساغينيا كم جرتو ني الحمد لله سنا كم جرتان እንደናችሁ ሰላም ናችሁ እኛ ደህና ነን አልሐምዱሊላህ እናንተስ እንዴት ናችሁ በያላችሁበት እንዴት ናችሁ እኛ ደህና ነን አልሐምዱሊላህ ዛሬ ብቅ ብያለሁ ዛሬ ብቅ ያልኩበት ምክንያት ምንድነው ትናንትና ምንድነው ካላችሁ ማለት ነው ትናንትና የሰራሁት ቪዲዮ ላይ ካሊድ በጣም ተቀይሞኛል በእውነት እስካሁን ነው ካሊድም ማለት ነው ይሄው ትናንትና እናቶሎ ቪዲዮ ሸቅዬ ነው ቁጭ በል ምናምን ብያል ነበርም በቃ ጥሎኝ እንደሄደ አይታችሁታል አይደለ በቃ ከዛ ወደዛ ይሄው አላናገረኝም አልቆል ለምን እንደዛ አረክሽኝ ድንጋጤ ነሱ ድንጋጤ እንትን እያንዘፈዘፈኝ ነው እውነት መስሎኝ እና እንደዚህ ለምን አረክሽ ብሎ በቃ አላናገረኝም እስካሁን እንዳወጡት አግያ ወላሂ ዲፈማ ግን እኔም ሳላስበው እንደ አይነት ቪዲዮ ልስራ ማለት በጣም ጥፋተኛ ነኝ ግን እሷውን እውነት መስሎ በቃ ድንጋጤ እስካሁን ያበንትን ይለኝ ይዟል ለነፍሴ እኔ ታመምኩ አላንቺ ታምሚያለሁ ስላልሽኝ እኔም ታመምኩና እንዴት እንደዚህ ታረግኛለሽ ብሎ በእውነት ወዳውቱ ታክያ ተቆጣኝ ነው ማለት እስካሁን ማላናገረኝም ይቅርታ ተዛ ቪዲዮን ከሰራው በኋላ ደግሞ ይቅርታ ብለው እምቢ አለኝ እና አሁን እሱ ብቻ ለብቻ እውነት ነው ዛሬ ነው እሱ ልጆች የለነሱ ካላስ ልጆቹን ለነሱ አላሳይሽ ማለኝና ጎርፋውን ዘግቶ ተኝቷል ነው ማለት ዛሬ ሆነ ቪዲዮ ልስራላችሁ በየነውና ነው እንጂ በእውነት ዛሬ በጣም የሚያሳዝን ነገር ተቀይሜያለሁ እሱ ይሄው እንደዚህ ያስቀየመኝ ነው የማይሆን ቪዲዮ እየሰራ እኔም ለነሱ ትናንትና ላይ ለነሱ ኦሮሞ አታቂም ምን አታቂም ይያለኝ ንግግሩ ለነሱ በጣም እየጻመኝ አይደለም የካሊድ ቪዲዮ ማለት ነው እና እንደዚህ እኔም ደግሞ ሳላስበው ይሄን ቪዲዮ ሰራውኝ እሱም በዚሁ ሰበብ አርጎ ለምን እንደዚህ አረክሽ ለምን ይሄን አይነት ቪዲዮ ሰራች ብሎ ተቆጣኝ ነው ማለት በእውነት አላናገረኝም ይቅርታም ብየው ምንም ብለም በቃ የሆነ እምቢ አለኝ በእውነት እምቢ ብሎኛል ተቆጣኝ ስድብ ይለዋል እና ግራ ገባኝ ነው ማለት ዳውቱ ታግያ ወላሂ በእውነት እኔ ትናንት ቪዲዮ ተሳስቻለሁ ነገር ግን እንግዲህ አንዴ የውሃ የተደፋ ውሃ አይመለስ ማለት አይ ባናምሽ ስለሆነ ደሩሪ ይቅርታ ስለው ማረግ ነበረበት እሱ ግን በጣም ከብዶታል ተቀይሞኛል አኩርፎኛል ለዩ በሩን ዘግቶተኝ ትብሏል እኔ ምንም ማረግም የለ አሁን መልሼ ደግሞ በካሜራ ፊት እና ተመልካቾቻችን እንግዲህ እኔ ግራ ገብቶኛል የካሊድ ነገር እናንተም ሲዶ አርጉልኝ ግን ይቅርታ እናንተም እንደዚህ ግን እኔ ፕራንክ ነው እኔ ለተናንተና ወዲያ እንደዛ ታምሜስ ስላላየኝ እንደዚህ ስላረገኝ ሲየው ብዬ ነው እንደዚህ ያረኩትና ግን እኔም ደግሞ ላስደንግጠው እሱ ስላላየኝ እንደዚህ ነው ይሆንኩት ብዬ ላስደንግጠው ብዬ ነው እንደዚህ ያረኩት ማለት ላስደንግጠው ብዬ ነው እንግዲህ እና ለማንኛውም አሁን እሱ ውሸቴን ነው ፕራንክ ነው ሰው ምንም አላመነኝም አይጋገር አይቆላም ቁጭ ብሎ አለስ ያሁን በካሜራ ፊት ለፊት እንደዚህ ካሜራ ደቀኝ እሱ ሳይብኝ ናቶሎለዋለሁኝ ለምነዋለሁኝ በካሜራ ፊት እንደዚህ በእናንተ ፊት ለምነዋለሁ ምን እንደሚል እንጃ እንግዲህ እንዴ እኔ ግን እንደዚህ የሚቀየም ማልመሰለኝም ነበር እሱ በጣም አምሩ አጥምዝዟል እስኪ አሁን እናንተ ተመልከቱ እኔ አሁን እጠራዋለሁ ነው የምላችሁ ዳውቱ ታክያ ደግ ካለ ካሜራ ሸቀሽ እንዳይለኝ ካሜራውን ትንሽ ሰወር አረጋዋለሁ እንዳይ በኋላ ግን ካሜራ ሸቅያለሁ ለዋለሁ ምናልባት ወዱራ ራስ ይልልኝ አሁን ምኝታ ቤት ዘግቷል እጄ ቆርቆ እየጠራዋለሁኝ እንግዲህ ቪዲዮውን ወደዛ ራቅ አድርጌ ያስቀምጣለሁ ዳውቱ ታክያ ዱአ አርጉልኝ ነው የምላችሁ እኔ ግን እንደዛ አይነት የጠማል መሰለኝ እሱ ብዙ ነገር የሱ ሰበብ ብዙ እየበዛብኝ ነው ትናንትና ነው በጣም ነው ያስቀየመኝ እኔ ለብሱ እኔ ግን እሱ ያስቀይሞኝ እኔ ግን አተቀየምኩበት በእውነት እንደዚህ ስላለኝ እኔ በተሰቦቼ እንደዚህ ከአማርኛ ተናጋሪና ምናምን ስላለኝ ወላሂ ምንም ደንታ የለኝም ለምን እኔ በቃ እኔ ስለሚወደኝ በቃ አብረን እንኖራለን ስንት አመት አብረን እንኖራለን ብዬ ዝም ነው ያልኩት ወላሂ አላኮረፍኩትም አሁን ግን በዛ በቪዲዮ ሰራሽ ብሎ እሱ አሁን አኮረፍ ይላል እንዴ
እኔ ምን አረኩት እኔ ምን ያኔ አዲ ነው እንግዲህ ፕራንክ የሰው ብዙ ነገር ይሰራል ፕራንክ ነው አልኩት አይሰማም እና አሁን ከጄ ልጥራው ነው ማለት ዳውት ታግያ ቪዲዮውን ወደዛ ካሜራ ልደብቅ ነው ማለት ካሜራውን ወደዛ ልደብቀው ራቅ አድርጌዋለሁ እንደምታውቁ ብዙም አይልም አሁን ሄጄ ልጥራ ካሜራውን እንደዚህ ሄጄ ጠርቼ መጣለሁ ነው ማለት ምናልባት ደግ ካለ ምን አንተ እንደዚህ ጨካክ ምን ያሽው ጨካክ ምንድነው እንደዚህ ስቀሰቅስም ስጠራና አስማሳ ምን አርገው ትንታራ አቦያቴ ይራት ማትበላው ወለ ምንም በቃ ማክሮፎ እንደዚህ ጠንካ እንትን አንዴ ምን አርገው ነው ትይኛንተኝ ላ ስቆረቆር በሩን አትከፍተልኝ ለምንድነው ያከነ ላኔ ትናንትና አሁን ያልኩት ማለት ነው ካሜራው ነው ደቅኛለው ካሜራ ፕራንክ ነው ስለ አሰማኝ ታዲያ እኔ ትናንትና እየሰራው ቪዲዮ ላይ ነው ዋይ ትናንትና የሰራሽውን ስራ እንዳታሽ እሺ ካራስኔ ይቅርታ እያልኩት ትናንትና ይቅርታ እያልከኝ ነው አልፈልግም ይቅርታሽ ከምን ያስፈልግ ይፈመከ ይቆርባል خلاص የራስሽ ጉዳይ ምንድነው ሲራካለ እኔ እኮ እግር ላይ ልወርቅ እያስፈለከኝ ነው በቃ ምን ላል ድንጋይ ይዤ ለምን ለምን ብዬ ነው ነቃታ አኩርፈኝ ምን አረኩ ልጆቹን እራሱ ዘብተባቸዋል እኔ ብቻዬን እዚህ ነው ያለው خلاص ልጅ በከረፈት ማቦታት ልብ ይወራው አረፈ እንዴ እንሯል እንዴ ታዲያ ትናንትና አያታ አንቺ አማርኛ ታቂም እኔ ዛሬ ነው እንባለው አልሆንኩ አሁን ነው አልሆንኩ ማን ዱቤ ነው ጎታ خلاص እኮ ዱቤ ሳይሆን እኔ ቅርታ አድርግልኝ እያልኩ ነው ለምን ታቆፋኛለህ ለምን ታቆፋ ይፈም ሲወር እንጂ ነው ደንታፌቲ ይፈም ነው ለምን ቢራራ ወኩ ምን ቪዲዮ ሰራሽ ብሎ ሰው ከዚህ በላይ ፕራንክ ይሰራል እሺ እና ይሄንን አንድ ቪዲዮ አሞኛል ብዬ ቪዲዮ ሰራም ብለሽ እንትን ትለኛለሽ እንዴ ላይ መታሽኝ በዚህ ላ ያልኩ እኮ ይቅርታ አድርግልኝ እያልኩ ነው አላደርግልሽም ብዬሻለሁ خلاص ይፈም ሲወር ወይቱ እንጂ ነው خلاص በእንደዛ አይነት ስራ ሰርተሽ ደግሞ አሁን ይቅርታ አድርግልኝ ትለኛለሽ ይቅርታ ማድረግልሽ ነገር የለም ነው ያኔ ያጠፋውኝ ያልኩ ያኔ ያጠፋ አንድ ሰው ያጠፋል ሁሉ ነገር ያጠፋል አይደለ ያኺነ ተጨቃጭኝ خلاص እኔ እዛው ጉርፋተኛለሁ خلاص እዛው ጉርፋር ምን ትወይ እኮ ነው ግድ ነው የከፈከልኝ አልቀሽ ምንም ብዬም ቆርቆዬ ማታጨራሽ ነው ልጆቹ ነው ሱስ መች መጡ ዛሬ ለምን ነው እንደዚህ ታረጋቸው ልጆቹ የምትነጣጥለኝ ነው እንዴ خلاص ተንታገቲ خلاص መኖር አስፈልግም ከኔ ጋር ነው ለሽ አተማማቱ ቢነጎታ ምን ነው ድብ ማርገ ይሄንን በዚህ ጋር ያዘጋ እንደ ሰው አሁን ጠይቅ ያዘጋጋል አሁን ይሄ ያስቆርፋል ምን አርግ ነው እንት ምን ላርግልሽ ይቅርታ በለኝ ከራስ ይቅር በለኝ እያልኩ ካይዋይ ደማች ወላሂ ይችላል ተናንተ ይቅርታ ይዲ ማረኝማ ይቅርታ ይቅርታ እያልኩ እኮ ነው በእናትህ ረሂ ካርዲ እያልኩ ረሂ አስቀምጪና ወረሰጂ እሺ ምን ልቀጣ እያልኩ አንስራ አለፈካይ ካልዝ በአላህ ንገረኝ እሺ ደይ ምን አስቆረፈ የትናንትና ቪዲዮ የናትገኝ ነራጂ ነች ለምራጅ ይፎና ወይና ጀተማ ይቅርታ ታረግልኝም ማለት ነው ይቅርታ የሚያረግልሽ ነገር የለም እጂ ወዴት እንዴት ሂጂ ትላለህ ምን ትላለህ ምንድነው እንደዚህ የሆነ ነገር ምን አጠናንክ ራስሽ ጉዳይ ባክ ከፍ የነፍስሽ ጉዳይ ምን ነገር ነው አይመለከተኝም ሲጀመር መጀመሪያ የሮተለ የድንደት ቪዲዮ ከዚህ ለማለት ተደረገ خلاص አጠፋሁኝ ካጠፋሁኝ ታያቁ የሚያረግልሽ ነገር የለኝም በመለሰይ እናት ወያንተ ምንድነው እንደ አይነት ነገር ግን የሆነ ነገር ማለህና ነው እንጂ ሙሽ ለዛ ለቪዲዮ ብላ አይደለም በእውነት እና ኢትዮጵያ አሁን በተሰቦቼ ሰላም አፋና አማርኛ አታውቅም ብሎ አንተ በዛ ልታኮርፍ ፈልገህ ነው እንጂ ሙሽ በቪዲዮ አይደለም የራስሽ ጉዳይ ባክ በፈለኩበት ከራስ ወንበር ባዲስ ከምን አንዴ ምን ነገር ነው እንደ ሲወዱ ስለምወድ ነው እንደዚህ የምታረገኝ አይ አላቅልሽም ነበር እንዴ አላቅልሽም ምንድነው ያኪድ ቢልክ ወይ ከራስ እኔ ይቅርታ ለማለት ነው አሁን ዛሬ ወጣራው አቡ ቁጭ በል አላ ካሜራ ደቅኛለሁ ምን ካሜራ ነው የምታየው ካሜራ ደቀኩ አሁን ካሜራ ገሽው እኮ በደውት ተቸግያል ልጠይቅ ብዬ ነው ወላሂ ምን አመጣኝ አሁን ይቅርታ እንድታረግልኝ ነው ወላሂ ከንጨጭር ሲና ካሜራ ላ ካሜራ ምን በለው ተሰብረው እንዴ እኔ ይቅርታ እንድትለኝ በቪዲዮ በመሐከል ካሜራ ከይተት ቤት ማለት እኮ ያኔ ካሜራ ያረኩት ለምንድነው ምናልባት በቃ ያኔ ወደ ከራልታው በዳውት ታያችን ይቅርታ እንድጠይቅ ፈልጌ ነው እንደዚህ ይቅርታ እንድልህ ነው እንደትለይ ካሜራ ማለት ኳስ እንግሊዝ ለሽ ካሜራ ከይተት ካሜራው ታዲያ እንደ ያለ
ታዲያ ሰለማ ለበሽታ መልክ ይፈምና እንታ ቴዞ እንደ ዲፈማያ እኮ ነው ልጅ ትመታኛለ ጠይብ ልጅ ትመታኛለ እና ታዲያ ይወድ ጭራሽ አበዱል መሰለኝ ዳም ሰማይ ዲካመራ ካሲ ለምን ነው ካላሲ ሆነ አውራና ጨርስ ለምን ምን ነው አውርጭ የሚያወጣ አውራና ታዲያ ምታወራ ካለ አውራ ካላት ምን አጣ ይሄ የሚያጣላ ነገር አለ ነገር የለም ቁጭ በላቴ ቁጭ በል ካሜራ አለ እዚህ ጨርስ ቪዲዮውን ምንድን ነው ጨርሰው ቪዲዮውን ጨርሳ ታዲያ ቪዲዮውን ጨርስ ዳም ሰማይ አላጠፋም والله አላጠፋም ካሜራ ለምን አላጠፋም ለሽ ለምን ነው አላጠፋም ዳም ሲንጀለ ይላል አላጠፋም ቁጭ በል ማለት ጥያቄ እኔ ጥያቄ መልስልኝ በቃ ጥያቄ ጠይቅኩ መልስልኝ ይቅርታ በለኝ ነው እኮ ይቅርታ በለኝ ምን ላይ ከዚህ በላይ ኡልበን እሺ ምን ልስራሽ እጤ ምን ላድርግ ካላስ አንድ ነገር ካጠፋው አልኩኝ እኮ እያልኩ ነው ካላስ ምን ላድርግ ምንድን ነው የሚያጣላ ነገር አለ እንዴ አልከራ ማርቀ ዱቢራ ቆታ ማና ተጋጫ ይተወዚ እንት ቆበሩ ዘግታብኛል እኔ ዲዋን ያለው ታሪክ እንደምን አይነት ንግግር ነው ምን ሁለተኛ ዘጉፋ እንዳትመጣብኝ አለቀልሽ አቦሴ ነገር ወደርኩ ያበዱል መሰለው ለተኛ ነገር እና ተመልካቾቻችን እንደምታዩት እየመጣይ መጥቶኛል አሁን እንደዚህ መጥቶኝ አይደ ግን ይብላኝለት ምንም ነገር የለም እኔ እናንተ ቪዲዮ ማለስበት እንደምታዩት ጥያቄ አሁን እኔ ይቅርታም ስለው እኔ ግን ትናንትናም እንደዛ ስንት ነገር ይያለኝ ምንም በሆዴ ያላስኩበትም ግን እሱ አሁን ይሄን ለምን ካሜራ እንደዚህ ሰራሽ ብሎ እንደዚህ እየመታኝ ነው አይታችሁታል እኔ ካሜራም ጭራሽ ደቅኛለሁ ስለው ካሜራውን አጥፊ ብሎ ጭራሽ ነው እየመታኝ ነው እና ተመልካቾቻችን ለማንኛውም ምን የምላችሁ ነገር ካላስ ግራ ገባኝ አሁን ሆድ ብሶኛል ሆድም አልቻለልኝም በዚህ በቪዲዮ ብሎ ሰበብ የሚያደርግበት ነገር የለም ሌላ ነገር ካለው ይንገረኝ እንጂ በዚህ በቪዲዮ ያኒ እንደዚህ ሰበብ አያረግም ነው ማለት ሌላ ነገር የሆነ ነገር አስቦ ነው እንጂ ነው ማለቱና ካልን ነገር ትናንትና እንደዚህ ይሄን አይነት ቪዲዮ ለምሰራሽ ብሎ የሚያስመታና የሚያስደበድብ አይደለም እና የሚያስቀይም አይደለም ይሄ ቪዲዮ ፕራንክ ያለ ነው ሁሉ ነገር ይሰራና ለምን እንደዚህ አይነት ቪዲዮ ሰራሽ ብሎ የሚያስመታ አይደለም ነው ማለቱና አሁን እንደምታው ወላይ ግራ ገባኝ እኔ አሁን በሩን ዛሬ ጭራሹን ልጆቹ ምዛተኝ ተዋል እሱ መጣ ከሰራ ጠቅለል ብሎ በሩን ቆልፎብኝ ተኛዛ እና እኔም ግራ ገባኝ ካላሳሪ ነው እኔ እዚሁ ቆልፋው ቆመጣለሁ ለዛሬው ደግ ካለኝ አሁንም እንደዚሁ ለምነዋለሁ የነፍሱ ጉዳይ ላይ ተዓለው ነው ማለት ግን እንደዚህ ሌላ አስቦ ነው እንጂ እውነት እኔ አውቀዋለሁ ትናንትና ነፍሱ እሱ ቪዲዮ ሰርቷል ኦሮሞኛ በተሰቦቹ እኔ ደግሞ ኢትዮጵያ ገባለሁ ይያልኩ ነበር ግን ኦሮሞኛ ለምን አታቂም እንደዚህ ብለው አሉኝ ምን አይነት ጥያቄ ነው የጠየቀኝ በየራሱ ሆዴ ሸረከን እንደው ሆዴ ነው የቆረጠው በእውነት እና እኔ ይሄንን አላስኩበትም በቃ ዝም በቃ እኔ ለምን ነው ኦሮሞኛ ቢሆን ለምን እንዳለው አላህ ካለ እኔ አውቃለሁኝ አታ እንደምታውት ያ ሁሉ ነገር ይገባኛል የሚያወሩት ሁሉ ይገባኛል መመለስም ትንሽ እየመለስኩ ስለሆነ እና ተመልካቾቻችን በዚህ ካጠምጥኖ ሌላ ነገር አስቦ ይሁን አለሁ አለም አሁንም እንደምታው መጥቶኝ ጥሎኝ ሄደ እና እንግዲህ ቪዲዮውን ላይክ ሰብስክራይብ ያረጋችሁ ሼር ያረጋችሁልኝ እኔ ካለ ነገር ግራ ገብቶኛል አሰላሙ አለይኩም ወራህመቱላሂ